ከዚህ ቤት የምታስወጣ መፍትሄ የለህም አንተ ሲጀመር አሁን አንቺ ልብስሽን ልብስሽን ወሰጂና ውጪ እኔ ብያ አልወጣም አንተ እንደፈለከው እንደመጀመሪያው ውጪ ግቢ የምትልበት መፍትሄ የለህም ሲጀመር ሰምታላ አንዴ ልጅቷን ማምጣት አለብህ ከየትም ቢሆን ከየትም ልጅቷ ላይ ሆነ ችግር ከደረሰበት ተጠያቂው አንተ ነህ ከየትም ቢሆን ከየት ልጅቷን ታመጣታለህ ልጅቷን ስታመጣ በዛን ሰዓት ልወጣልህ ይችላል ሰምተኛላ እዚህ ጋር አሁን ውጪ ግቢ የምትልበት መፍትሄ የለህም ሲጀመር አንተ አልወጣም ማን ስለሆንክ ነው አንተ ውጪ ግቢ የምትለኝ በቃ እኔ ገብቻለሁ አልወጣም ሰምተኛል እሷን ግን ስታመጣ በዛን ሰዓት ልወጣልህ ይችላል ምክንያቱም የሷ ደስታ ችግር የለውም ካንተ ጋር ሆና ወይም እንደዚህ መንገድ ላይ ሆነ ችግር እንዳይደርስባት እሷ ከገባች ችግር የለውም እኔ እወጣለሁ እሷ ካልመጣች እሷን ካላመጣሃት ግን ከዚህ ቤት አልወጣትም ሰምተኛል ያኔ ቤቱን ያኔ ጋዲሴን ያባረርሽ ያኔ ይሄንን ቤት በግድ ማኖር ነው አይደል ማንቺ በግድ ልኖራል ባያላልኩ ካንተ ጋር እኔ ሰው ፊቱን አበላሽቶ ምናምን አሁን ጋዲሴ ከዚህ ቤት በንዴት ወጥቶ አንቺ በስነስርዓት እዚህ ቁጭ አትልም አንቺን ከቤት ፈልግና ውጭ ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም ብያችኋለሁ ሰላማችሁ ባላችሁበት ቦታ ብዝት ይበልልኝ ሀገራችንን ሰላም ያደርግልን ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁኝ ትላንት እንግዲህ በተለቀቀው ቪዲዮ ሁላችሁም አይታችሁም ከሆነ ጋዲሴ ከቤት ወጣለች አልኖርም ከናንተ ጋር ምናምን ብላ ወጣለች እና በዛ አጋጣሚ ደግሞ መንገድ ላይ ነበር ጭቅጭቃችን ሁሉ አይታችኋል መሰለኝ እና የዛን ሰዓት እየተጨቃጨቅን በነበርነው ሰዓት አረቦችም አጋጣሚ መጥቶ ነበር አረብ ደግሞ በዚህ ሀገር ሴትን መንካት አይቻልም ታውቃላችሁ እንግዲህ የምታውቁት እና ጋዲሴን ያወራ በነበረበት ሰዓት አብዲ ሁላችንንም አባረው ነበር አረቦች አባረው ነበር ልጅቷ እንደፈለጋች ትሁን እናንተ ሂዱ ምናምን ብሎ አባረው ነበር ጋዲሴ አሁን ላይ ደግሞ የት እንዳለች አናቅም የት እንደገባችም አናቅም በዛ ምክንያት ደግሞ አብዲ ከነጋር ያወራማ አይደለም ቤት ውስጥ በጣም ነው ሲሪየስ የሆነብኝ የሌለ ባህሪ አምጥቶብኛል እና በዚህ አጋጣሚ ደግሞ ጋዲሴ ያለችበት ቦታ መሄድ ፈልጋለሁ ወይስ አሳየኝ ብዬው እጠይቋለሁ አብዲ ምን እንደምለኝ አላቅም ብቻ እሱን አብረና ያያለን ካሜራዬን ደብቄ ጠራዋለሁ ከዛ በኋላ ያለውን ነገር አብረና ያያለን አብራችሁን ቆዩ እየተባኩ ነበር መጣክ ምንድነው ለምንድነው ተቀመጣም መጀመሪያ ምን ይሆንኩ ነው አንተዋ ምንድነው ባልተው ይርሽ ነው ምንድነው ወዴት ነው ሄደው ለምንድን ነው ያልተረፈሰ እኔ ጋዲሴ ያለችበት ቦታ ፈልጋለሁ መሄድ እሱ ያለችበት ቦታ መሄድ ፈልጋለሁ ባለፈው አረቦችን ባባረሩ ሰዓት የት እንደገባች አሁን እሱ የት እንዳለች አናውቅም እና ግዴታ ደግሞ ወጥቼ መፈለግ አለብኝ እሱ ማሻአላ ለሷ እንዳሰበ ሰው አትሆንም እንዴ አትመስልም እንደዛ ስትራ እና ከፍ እየቀለድኩ ነው አሁን ምንድነው እሱ ያለችበት ቦታ የምታውቀውን ነገር የት ምን አውቃለሁ ተራ አብሮን አይደል እንደ ሄዱ ከዚህ ልጅቷ እንደፈለገች ትሆኑ ያሉ ሰዎች እና አንተ ስንት ቀን ነው ዝም ብለህ ጨክነህ ነው ዝም የምትለው ታዲያ እየተዳለው ነው እና ፍለጋ እንውጣ ታዲያ ሄድና ፍለጋ አሁን ፈልጋለሁ ትላለች መጀመሪያ የት ነበርሽ መጀመሪያ እዚህ ቤት ውስጥ ጋዲሴን ያቃጠለኝ ማን ነው እኔ ወላ አንቺ አንተም ጭምር እንዴ ለፈለክ እዚህ ጋር እየተጫወትክባት ነበር እንዴ አንተም ጭምር ትላለሽ እኔ ምን አረኩት እኔና ጋዲሴ ማጣላት የጀመረ ቀን መቼ ነው እኔና ጋዲሴ ማጣላት የጀመረን አንቺ እዚህ ቤት የገባው ቀን ነው እኔን ታውቃለሽ እሱን አውቃለሁ እኔ ስለገባው ነው እዛ መጣላት እናንተ የጀመራችሁት እኔን ጥሩ ነው ያመጣሁት እኔ ነው ጥሎ ያመጣው ላ እኔ አንቺ ነው ያመጣው ሳይሆን ለጋዲሴ እንደ ታሰበ ሰው ለምን ትሆናለሽ ነው እኔም ሴት ልጅ ነኝ እንዴ ትናንትና እሷ ውጭ አደረች ምን ላይ ትናንትና እሷ ውጭ ነው አደረች ምን ላይ ነው አደረች ባልቷለች ወላ አልበላችም የት ነው አደረች ምናምን ብሎ ፈለግሽ እህትሽ ነታ ፈለግሽ እሱን የት ነው የሚሄደው ታዲያ እሷን ውጭ ትተሽ መተሽ ቤት ገብተሽ አሁን አብዲ እኔ ጋዲሴ ሊፈልግ ነው አረባክሽ ማን ላይ ነው ሞት ለማያዝ ትፈልጋለሽ ስማኝ አብዲ እኔ የትም ቦታ እንደማላቅ አንተም ጭምር ታውቃለህ አይደል እኔ አይደለም ከዚህ ቤት ያስወጣዋት እኔ ብቻ አይደለም ተጠያቂዋ ደግሞ አንተም ጭምር ነህ ሰምታላ መፈለግ ካለብን አብረን መፈለግ ያለብን እኔ ላይ መቀየርና ቤት ውስጥ ማኩረፍ ምን ያስመጣው ሲጀመር ሰማኸኛ መፈለግ ካለብን አብረን ወተን መፈለግ ያለብን እዚህ አሁን ከወጣሽ በኋላ ማዘን ምናምን አያስፈልግም መጀመሪያ ነበር ማዘን የነበረብክ ሰምታላ እዚህ ጋር ሌላ ሰው መስለ እኔ እኮ በእኔ ምክንያት ነው ወይስ ያስወጣዋት እኮ ነው እየመሰለኝ ያለው በእኔ ምክንያት ነው ወጣችሁ ሰው
አንተ ብዙ ነገር ያልክ ብዙ ነገር ያልክ ኔቨር ባንቺ ምክንያት ነው ባኔ እኔና ጋዲሴ ምን ላይ ነው ተጣላን አንቺ ምንድነው ምግብ ላይ ነው ተጣላን ወላ ሰው ብዙ ጊዜ አንተ ነህ አብደላ ያልክ የሌለ ነገር ያስመጣ ማለት ነው ልጅቷ እንድትሰጣ ያደረገው አሁን ቶቶ በኔ ምክንያት ብቻ አይደለም እኛ ሰሞኑን ደግሞ ቀስቅሰናል እግዚአብሔር ይመስገን ጥሩ ነው እንደዚህ ጭቅጭቃ ተጨቃጭቀናል ነቅም ታውቃለህ አንተ ለምን ወጣች ታዲያ እሷ በአንተ ምክንያት ነው ወጣችው በኔ ምክንያት በአንተ ምክንያት እኔ ምን አደረኩት አንተ እንደፈለክ ያደረካት ነው በሆነም ባጠፋችሁም ባላጠፋችሁም ነገር ሁሉ አንቺ ነው የሆነ ነገር አሁን የሆነ ነገር ማታም ተነስተ በ8 ሰዓት በ9 ሰዓት ወይኔ አንዴ ጋዲሴ እንደዚህ አረጋችኝ አነቀችኝ ምናምን ይያልሽ ወደ እኔ መተሽ እኔ ልጅቷን እንደምደባደብ አርጎሽ አሁን ተደሰታች ከወጣች በኋላ ማለት ነው እንኳን ደስ አለሽ አሁን ተደሰትሽ አይደል እሷ ከወጣች ያኔ ቤቷም ሰፊ ሆነሽ እኔ እኮ ሰፊነቱ ሳይሆን አይደለም መውጣቷን እኔ ምንም ማለት አይደለም ሰምታላ ግን እኔም ሴት ልጅ መንገድ ላይ መውደቅ አለ ታውቃለህ ምን ነገር እንደሚያጋጥም አታውቅም አንተም እኮ ገብተህ እንደውም አንተ ሀገሩን በደንብ የምታውቀው ሰውዬው አንተም ገብተህ እኮ አድረሃል ማታ ግን የት እንዳደረች አልጠየቅም ወይም አልፈለካትም እንዴ አሁን ምንድነው ታዲያ አንደኛ አንፈልጋት እኔ መውጣት ፈልጋለሁ እሷን መፈለግ አለብን ሰምታላ ምግብ ደግሞ የት እንዳለች ምግብ ሰርቼ መውሰድ ፈልጋለሁ ምግብ ሰርቻለሁ ከመውሰድ ፈልጋለሁ ማን ነው አንቺ ነው ምግብ ጋዲሴ ፈልጋ የት ነው አደረች ብለው ምግብ ትፈልጋለች ምግብ ትሰጣለች የትም ወይ በዚህ መንገድ ላይ ነው የምትሆነው የት ሆነልሽ ሌላ የምታውቀው ሰው የለ እንዴ አንተ ምን እንዴት ነው የምታስበው ቤተሰቦቹ እንኳን የሷ ቤተሰብ አንተ ምን ይሉሃል የት ሄዳለች ነው የምትለው እንዴት ነው ዝም የምትለው አልደውሉልህም ምን አድርጌያለሁ ልትል ነው ስጠይቁ አሁን አንቺ ነው ይሄንን ሁሉም እንትን አለ አይወል አሁን እኔ ልንገርሻ ለነሱ ቤተሰብ ምን ይላሉ ታዲያ እኔ ምን ጋር ምኞት ነው አራ የሆነ ነገር እስማ እሷ የሆነ ነገር ከሆነች ተጠያቂ አንቺ ካንቺ አውቆ እንዴ መጨረሻ ሁሉ ነገር የሆነ ነገር ስበላሽ ማን ላይ ማምጣት ነው ትችልበት ይል አንተ እንዴ ታዲያ አንተ አይደለም እንዴ እኔ ብቻ አይደለሁም ተጠያቂዋ ማለት ነው አሁን እኔ የመጨረሻ ልንገር የመጨረሻ ምን የመጀመሪያ ነው ያገባኝ ማይመለከት የመጀመሪያ እንደፈለከው አንተ ፈስታል አይደለም ከፈለጋችሁ ውጡ ከፈለጋችሁ ግቡ ያልክ አንተ ምትጫወት አንቺ አይደለም እንዴ በማታ መተሽ አብዲ የኔ ልብስ ራሱ ወስዶ ነው ሄደሽ እቺ ልጅቷ ያልሽ አንቺ አይደለም እንዴ ለጋዲሴ መቼ አሰብሽ ለልብስሽ ነው አሰብሽ እንጂ የኔ ልብስሽ ይዞ ነው ወጣች አላልሽም ቢሆንስ አንተ መንገድ ላይ ጥለህ ቤት ውስጥ እንዴት ነው የምትገባው እንዴ እንዴትም አድርገህ ምንም አረቦች እንደዚህ ባባሩን ማለት ነው አንተ ሄደህ እንትን ማምጣት ነበረብህ ሰምታላ አሁን ይወል ልንገርሽ አሁን እንደፈለግሽ ውጪ ምኞት እየሰማሽ ነው እኔን እየሰማሽ ነው አይደል ምኞት ትሰማለሽ ወይ እየሰማሁህ ነው ምን ልትል አሁን ጋዲሴ ፍለጋ ልትወጪ ነው አንተም ትወጣታለህ እንዴ እንደዚህ ቤት ላ ተይ እኔ ከፈለኩ ከጓደኞቼ ጋር ከፈለኩ ብቻዬን ፈልጋታለሁ አንቺስ እኔ ብቻዬን ቢሆን ፈልጋለሽ በቃ ችግር የለም አሁን እኔ ትንሽ ነገር የሚለው ነገር ካለ አንቺም ልብስሽን ወስደሽ እንደምትወጪ አልወጣም ሰምታላ አንተ እንደፈለክ ማለት ነው ውጪ ግቢ የምትለው እኔ እቃ አይደለሁም ላንተ እሺ ቤት የምታስወጣ መፍትሄ የለህም አንተ ሲጀመር አሁን አንቺ ልብስሽን ልብስሽን ወስጂና ውጪ እኔ ብያ አልወጣም አንተ እንደፈለከው እንደመጀመሪያው ውጪ ግቢ የምትልበት መፍትሄ የለህም ሲጀመር ሰምታላ አንዴ ልጅቷን ማምጣት አለብህ ከየትም ቢሆን ልጅቷ ላይ የሆነ ችግር ከደረሰበት ተጠያቂው አንተ ነህ ከየትም ቢሆን ልጅቷን ታመጣታለህ ልጅቷን ስታመጣ በዛን ሰዓት ልወጣልህ ይችላል ሰምተኛላ እዚህ ጋር አሁን ውጪ ግቢ የምትልበት መፍትሄ የለህም ሲጀመር አንተ ይሄ ቤት ማን ነው ያንተም ይሁን ቤት እግዚአብሔር ነው እንዴ የመጀመሪያ በግድ አንቺ ነገር እንዳለሽ ነው ያወኩት ጋዲሴ ምስኪን ናዲና አቃለው ዱሮ ምስኪን እንደሆነች አቃለው ነው ከዱሮም ጀምሬ አቃለው ስትናደድ ብቻ ነው እንጂ እዚህ ጋር ምስኪንነት አይደለም እኔ እየጠየቅኩ ያለው ሰምተኛላ አብዲ ልጅቷን አምጣት ነው እያልኩ ያለሁት ልጅቷ ከመጣች ችግር የለውም ያንተም ቤትን ጥየልህ ሄዳለሁ አንቺ ውጪ መጀመሪያ አልወጣም ጋዲሴ ወጣች አንቺ ውጪ አልወጣም ማን ስለሆንኩ ነው አንተ ውጪ ግቢ የምትለኝ በቃ እኔ ገብቻለሁ አልወጣም ሰምተኛል እሷን ግን ስታመጣ በዛን ሰዓት ልወጣልህ እችላለሁ ምክንያቱም የእሷ ደስታ ችግር የለውም ካንተ ጋር ሆና ወይም እንደዚህ መንገድ ላይ ሆነ ችግር እንዳይደርስባት እሷ ከገባች ችግር የለውም እኔ እወጣለሁ እሷ ካልመጣች እሷን ካላመጣሃት ግን ከዚህ ቤት አልወጣትም ሰምተኛል ያኔ ቤቱን ያኔ ጋዲሴን ያባረርሽ ያኔ ይሄንን ቤት በግድ ማኖር ነው አይደል አንቺ በግድ ልኖር አልኩ ካንተ ጋር እኔ ሰው ፊቱን አበላሽቶ ምናምን አሁን ጋዲሴ ከዚህ ቤት በንዴት ወጥቶ አንቺ በስነ ስርዓት እዚህ ቁጭ አትልም አንቺን ከቤት ፈልግና ውጪ
እንደውም ዛሬ ማታ እዚህ ያለ እሱን አብረን እናየዋለን። ማን እንደሚያስወጣ ማለት ልጅቷን ካላመጣስ ጀመር ማለውጣት ሰምተኛላ። ልጅቷ ሲጀመር ፈለጋ እኔ አይደለም ሴት እኮ ነኝ እኔ ውጭ የትም እንደማላክ ታውቃለህ አይደል? አንተ እኔ ከየትም ሆነ ልጅቷን ፈልገህ ታመጣታለህ። እኔ እዚህ ጋር ሆኜ እጠብቅሃለሁ። ሰምተኛል? አንቺ አትወጪም ከዚህ ቤት? አልወጣም። ምን ታደርጋለህ? ምን ታመጣለህ? አሁን ዛሬ ማታ ልብስሽን ሰብስብና ውጭ ብያለሁ። ልጅቷ ያለችኝ ሲጀመር አንተ ነህ መውጣት ያለብህ ከዚህ ቤት። ሰምተኛል? ብያለሁ። እና ያለን ማን እንደሚያስወጣ ማለት ነው እንዴ? አላበዛኸውም እንዴ? እንደፈለገ ውጪ ግቢ ይላል እንዴ? ቤተሰብ እንግዲህ ቪዲዮን እንዳያችሁት ነው። አብዲ እውነት ለማውራት ከራሱ ጋር አይደለም ያለው፣ እንደ እብድ እያደረገው ነው ያለው። ፍቅር ይሁን ምን ይሁን አይታወቅም። እሷ ከወጣች በኋላ መጀመሪያ እያለች ምንም ያልመሰለው ሰውየው አሁን እሷ ከወጣች በኋላ እንደዚህ ሁኚ በጣም እያሰቃየኝ፣ በዛ ላይ አያወራም ምን አይል እና በጣም ነው የተቀያየረብኝ ማለት ነው። እና እሱን ደግሞ ለማናደር ነው እኔም አልወጣም ምናምን እያልኩትኝ ነው የነበረው። ግን ጋዲሴን ካላመጣ እዚህ ቤት ካላስገባ እሷ ነች መታ እኔ ውጪ ጋር ችግር የለውም በእሷ እወጣለሁ። ግን እሱ እንደዚህ እንደፈለገ ውጪ ምናምን የሚል ከሆነ እኔም ቢሆን አልወጣውም። ምክንያቱም ልጅቷን ማምጣት አለበት። ምንም ቢሆን በሱ እኔ ላይ ብቻ አሳበብ እንጂ በሱ ምክንያት ነው ሁሉም ነገር እየሆነ ያለው ማለት ነው። ስለዚህ በአዲስ ቪዲዮ ደግሞ እስከምንገናኝ ድረስ ደህና ሁኑልኝ።